የመንግስት ሰራዊት ከኦነግ ሸኔ ጥቃት ለማምለጥ እየሸሸ ነው ተባለም። የአማራ ብሔራዊ ንቅናቄ በወለጋ የደረሰውን ጥቃት የሚመረምር ልዩ አቃቤ ሕግ በአዋጅ እንዲቋቋም ጠየቀም። ለቀናት ተሰውሮ የተለቀቀው ገጣሚ በላይ በቀለ ወያ የት አካባቢ እንደቆየ እንደማያውቅ ተናገረም። የዋስትና መብት የተፈቀደለት ጋዜጠኛ ተመስገን ደሳለኝ በፖሊስ እምቢታ ለመፈታቱ ተገለጸም። ከቀናት በፊት ደብዟ የጠፋው ጋዜጠኛ ያየሰው ሽመልስ አሁንም የት እንዳለ አልታወቀም። ይህ በእንዲህ እንዳለ ለቀናት የገባበት ሳይታወቅ የቆየው ጋዜጠኛ አበበ ባዩም ከአዲስ አበባ ውጭ መታሰሩ ታውቋል። ተመልካቾች ይህ 4 ኪሎ ሚዲያ ነው። ለገጹ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንጋብዛለን። ለፈጣንና ወቅታዊ ዜናና ትንታኔዎች የደወል ምልክቱን ይጫኑ። ወደ ዕለቱ ወሬዎቻችን አለፍን። የመንግስት ሰራዊት ከኦነግ ሸኔ ጥቃት ለማምለጥ እየሸሸ ነው ተባለም። ይህን ያሉት የብልጽግና አባሉና የህዝብ ተመራጩ ዶክተር ሃንጋሳ ኢብራሂም ናቸው። መንግስት የኦሮሞ ነጻነት ሰራዊትን አስመስሎ በሚስጥር ያደራጃቸው ኃይሎች በክልሉ የጅምላ ግድያዎችን እየፈጸሙ እንደሚገኙም የተወካዮች ምክር ቤት አባሉ እኔ እማኝ ነኝ ብለዋል። የኦሮሞ ነጻነት ሰራዊት በተከፈተበት ወታደራዊ ዘመቻ እየሸሸ ነው መባሉም ውሸት መሆኑን የገለጹት የፓርላማ አባሉ እንደውም እየሸሹ ያሉት የመንግስት ኃይሎች ናቸው ብሏል። የኢትዮጵያ የህዝብ ተወካዮች ምክር ቤትና የብልጽግና አባላቱ ሃንጋሳ ኢብራሂም በፌስቡክ ገጻቸው በቀጥታ ባስተላለፉት መልእክት በኦሮሚያ ውስጥ በተለያዩ አካባቢዎች የሚፈጸሙ ግድያዎች መንግስት ባደራጃቸውና ባሰማራቸው ኃይሎች የተፈጸሙ መሆናቸውን ተናግረዋል። የምክር ቤት አባሉ ሰሞኑን በምዕራብ ኦሮሚያም ወለጋ በአማርኛ ተናጋሪዎች ላይ የተፈጸሙ የሚገኙ የጅምላ ግድያዎችም መንግስት የኦሮሞ ነጻነት ሰራዊትን አስመስሎ ባሰማራቸው ኃይሎች መፈጸሙን እናውቃለን ብሏል። አቶ ሃንጋሳ ገዳይ ቡድን የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ፣ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ፍቃዱ ተሰማናም የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ በበላይነት አደራጅተው እንደሚመሩትም አጋልጧል። አቶ ሃንጋሳ ከዚህ በተጨማሪም የኦሮሞ ነጻነት ሰራዊት እየሸሸ ነው የተባለውም ውሸት ነው ብለውታል። በተቃራኒው እየሸሹ የሚገኙት የመንግስት ኃይሎች መሆናቸውን እንደ ፓርላማ አባልነታቸው እንደሚያውቁ ተናግሯል። የትኛው ሸኔ ነው እየሸሸ ያለው? እናንተ ናችሁ እየሸሻችሁ ያላችሁት። እዚሁ ሀገር ነው አብረን ያለ ነው። ሁሉንም ነገር እናውቃለን። እኔ የፓርላማ አባል ነኝ፣ ስለ ሁኔታው አውቃለሁ። እናንተ ናችሁ ሸኔን እየሸሻችሁ ያላችሁት። ደግሞ እየሸሸ ያለው ሸኔ ነው ህዝብ የጨረሰው ትላላችሁ። እናንተ ያደራጃችሁት ኃይል ነው ሰው እየጨረሰ ያለው የጃልመሮ ሸኔ አይደለም ብሏል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቄለም ወለጋ ዞን በአማርኛ ተናጋሪ ህዝብ ላይ እየሸሸ ያለው የኦሮሞ ነጻነት ሰራዊት ነው ጥቃት ያደረሰው ብለው ነበር። የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳም፣ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ፍቃዱ ተሰማና የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳን ጨምሮ በእነርሱ ስር በየደረጃው የተደራጁም የመንግስት ካድሬዎች በሙስናና ዘረፋ ላይ መሰማራታቸውን አቶ ሃንጋሳ ተናግሯል። በክልሉ የጫት፣ የቡና፣ የሲሚንቶም፣ የስኳርና መሰል ንግዶችን የእነዚህ ሰዎች ሰንሰለት ተቆጣጥሮታል የሚሉት አቶ ሃንጋሳም ከፍተኛ ሌብነትና በደል በህዝብ ላይ የደረሰ መሆኑን በዝርዝር ተናግሯል። ስርዓቱ የሰው ልጆችን ክብር ዝቅ አድርጓል የሚሉት የምክር ቤት አባሉም ህዝብ በእስርና ግድያ እያለቀ ነው ብሏል። በኦሮሚያ በህዝብ ላይ እየተደረገ ያለው ጭፍጨፋ የሚቆመው የኦሮሚያ ክልላዊ መንግስት ፕሬዝዳንትና ካቢኔው ሲበተኑ መሆኑን የገለጹት የምክር ቤት አባሉ ህዝብ ሊጠይቅ ይገባልም ብሏል። ይሁንና የአቶ ሃንጋሳን ሐሳብ ተከትሎም በማኅበራዊ ሚዲያ አስተያየታቸውን የሰጡት ማኅበራዊ አንቂዎች የተፈጸሙት የጅምላ ግድያም ያለ ጠቅላይ ሚኒስትሩ ዕውቅና የተፈጸሙ አይደሉም ብሏል። የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳም፣ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ፍቃዱ ተሰማና የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ የሰሞኑን የጅምላ ግድያዎችን በበላይነት ቢመሩም ዋነኛው የሴራው ጠንሳሽ ግን ጠቅላይ ሚኒስትሩ ናቸው በማለት ይከራከራሉ። አብን በኦሮሚያ ክልል በንጹሐን ዜጎች ላይ የተፈጸሙ አሰቃቂ ጭፍጨፋዎችን የሚመረምር ልዩ አቃቤ ሕግ በአዋጅ እንዲቋቋምና የወንጀል ፈጻሚዎቹ በግልጽ ችሎት እንዲዳኙ ጠየቀም። የአማራ ብሔራዊ ንቅናቄ አብን ሰሞኑን በኦሮሚያ ክልል በንጹሐን ዜጎች ላይ የተፈጸሙ አሰቃቂ ጭፍጨፋዎችን የሚመረምር ልዩ አቃቤ ሕግ በአዋጅ እንዲቋቋምና የወንጀል ፈጻሚዎቹ በግልጽ ችሎት እንዲዳኙ ጠየቀም። የአማራ ብሔራዊ ንቅናቄ አብን በወቅታዊ ሀገራዊ ጉዳዮች ዙሪያም በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። የፓርቲው ሊቀመንበር ዶክተር በለጠ ሞላም ባለፉት ዓመታት በተሰራው የተሳሳተ ትርክት በህዝቦች ላይ የተቀናጀ ጭፍጨፋ ሲካሄድ መቆየቱን አብራርቷል። ላለፉት 4 ዓመታትም የወንጀል አራማጁና ሽብርተኛው የሸኔ ሰራዊት ከአጋሮቹ ጋር በመተባበር በንጹሐን ዜጎች ላይ እየፈጸመ ያለውን የንጹሐን ግድያ ያለ ከልካይ ተጠናክሮ ቀጥሏል ሲሉ አንስቷል።
በብዙ ምዕራፍ በተከፈለው የዚህ የተቀናጀ ተከታታይና ስልታዊ ንጹሐን ግድያም ብዙዎቹ ውድ ሕይወታቸውን እንዲሁም ሀብትና ንብረታቸውን አጥተዋል ሲሉ ተናግረዋል። የመፍትሄ አቅጣጫዎችን በተመለከተም አብን በወለጋና አካባቢ በሕዝብ ተወካዮች ምክር ቤት በአስቸኳይ ጊዜ አዋጅ እንዲታወጅና በፌዴራል የጸጥታ ተቋማት ቁጥጥር ስር እንዲሆኑ እንዲሁም የጥቃቱ ሰለባና ተጋላጭ የሆኑ ዜጎች ራሳቸው ለመከላከል ይረዳቸው ዘንድ በሚሊሻነት እንዲደራጁ ጠይቋል። በክልሉ ማንነት ተኮር ጭፍጨፋ እንዲፈጸም ቅስቀሳ ሲያደርጉና እያደረጉ ያሉ አካላት መኖራቸውን የጠቆመው ፓርቲው እነዚህ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በተጨማሪም ወንጀሉ ተገቢውን ዕውቅና እንዲያገኝ ይረዳ ዘንድ ብሔራዊ የሐዘን ቀን እንዲታወጅ ሲል አመልክቷል። ምክር ቤት ከሰሞኑ የተፈጸሙ ግድያዎችን የሚያጣራ ኮሚቴ እንዲቋቋም ወሰንም። ከሰሞኑ በኦሮሚያና ጋምቤላ ክልሎች የተፈጸሙ ግድያዎችን ጨምሮም በኢትዮጵያ በተለያዩ አካባቢዎች በዜጎች ላይ የተፈጸሙ ኢሰብአዊ ጭፍጨፋዎችን የሚያጣራ ልዩ ኮሚቴ እንዲቋቋም የሕዝብ ተወካዮች ምክር ቤት ወሰንም። በፓርላማው የበላይ አመራር የሚሰየመው ይህ ልዩ ኮሚቴም ለቀጣይ እርምጃዎች የሚረዳ ምክረ ሐሳብ እንዲያቀርብ ኃላፊነት ተጥሎበታል። የተወካዮች ምክር ቤት ይህን ውሳኔ ያሳለፈው ዛሬ ረቡዕ ሰኔ 29 ቀን 2014 ዓ.ም ባካሄደው ስድስተኛ ልዩ ስብሰባው ላይ ነው። በኢትዮጵያ በተለያዩ አካባቢዎች በዜጎች ላይ የተፈጸመውን ጭፍጨፋና የዜጎችን ጸጥታና የደህንነት ለማስጠበቅ በተንቀሳቀሱም የጸጥታ አካላት ላይ የደረሰውን ሕይወት መጥፋት እጅግ የሚኮነን መሆኑን ፓርላማው አስታውቋል። ምክር ቤቱ በዚህ መሠረት ካካሄደው ውይይት በኋላም 6 ውሳኔዎችን አሳልፏል። የዩቱብ ሚዲያ ባለሙያ ጋዜጠኛ አበበ ባዩ ከቀናት ፍለጋ በኋላ አድራሻው መታወቁ ተነገረም። ኢትዮ ፎረም በተሰኘ የበይነ መረብ ብዙሃን መገናኛ አዘጋጅ የሆነው ጋዜጠኛ አበበ ባዩ በጸጥታ አካላት ከቤቱ ተወስዶ በአፋር ክልል አዋሽ አርባ እንደሚገኝ ታውቋል። አዲስ ስታንዳርድ በድረገጹ የጋዜጠኛውን የቅርብ ቤተሰብ ጠቅሶ እንደዘገበው አበበ ከመኖሪያ ቤቱ በጸጥታ ኃይሎች ከተወሰደ በኋላ በአዋሽ አርባ እንደሚገኝ የተሰማው ከተፈቺዎቹ ነው። ጋዜጠኛ አበበ ባዩ ከዚህ ቀደም በተመሳሳይ በአዋሽ አርባ ከሌሎች ጋዜጠኞች ጋር ታስሮ መቆየቱ ይታወቃል። በተያዘ መረጃ ሌላኛው የኢትዮ ፎረም የቀድሞው ባልደረባ የነበረው ያየሰው ሽመልስ በድጋሚ በጸጥታ አካላት ከቤቱ ከተወሰደ በኋላ የደረሰበት አለመታወቁን ቤተሰቦቹ ገልጿል። ጋዜጠኛው ግንቦት 18 ቀን 2014 ዓ.ም በፖሊስ ቁጥጥር ስር ከዋለ በኋላም በስር ቆይቶ በ10 ሺህ ብር ዋስትና የተለቀቀ ቢሆንም ባለፈው ሳምንት መጀመሪያ ሰኔ 20 በድጋሚ ሲቪል በለበሱ የጸጥታ አካላት መወሰዱ ሲነገር ቆይቷል። ድረገጹ ይዞት በወጣው መረጃም ያየሰው ሽመልስ በድጋሚ በቁጥጥር ስር ከዋለ በኋላ ቤተሰቦቹ የደረሰበትን ማወቅ አልቻልንም እንዳሉት አስነብቧል። ላይ በቀለ ወያ ታፍኖ ከተወሰደ በኋላ የት እንደቆየ እንደማያውቅ ተናገረም። ባለፈው ሳምንት ማክሰኞ ሰኔ 21 ቀን 2014 ዓ.ም ምሳ እየበላ ከነበረበት በተለምዶ ፈረንሳይ ከሚባለው ሰፈር ጊዮርጊስ ከተባለ ምግብ ቤት ለጥያቄ ትፈለጋለህ ብለው አፍን የወሰዱት የጸጥታ ሰዎች በማይታወቅ ቦታ ለሳምንት አቆይተው እንደለቀቁት ገጣሚ በላይ በቀለ ወያ ለሪፖርተር ተናገረም። ሰኞ ሰኔ 27 ቀን 2014 ዓ.ም ምሽት ወደ 4 ሰዓት በተለምዶ ገላን እየተባለ ከሚጠሩ አካባቢ የጸጥታ ኃይሎቹ እንደለቀቁት የገለጸው ገጣሚው በቆይታ ወቅት የተለየ ማሰቃየትም ሆነ እንግልት እንዳልተፈጸመበት አስረድቷል። ስለታሰረበት ሁኔታ ለሪፖርተር ያስረዳው ገጣሚ በላይ በቀለ ወያም ባለስልጣናት በሚሄዱበት ቪኤት እየተባለ በሚጠራ መኪና በመጡ ሰዎች ምሳ ከሚበላበት ቦታ ለጥያቄ ትፈለጋለህ ተብሎ መወሰዱን ገልጿል። መኪና ውስጥም ሆነ በወሰዱኝ እስር ቤት የፊት መከለያ ጭንብል አጥልቀው እንዳቆዩት ያስረዳው በላይ ለመጸዳዳት ካልሆነ በስተቀር መውጣት ሳይፈቀድለት በጨለማ ክፍል ውስጥ መቆየቱን ተናግሯል። ከቤተሰብም ሆነ ከማንም ጋር በስልክም እንዲገናኝ አልፈቀዱልኝም። ሲወስዱኝ ያዩ ሰዎች በመጠቆማቸው ይመስለኛል መታሰርም የታወቀው ሲል አስረድቷል። ስለተጠረጠረበት ወንጀል ወይንም ለእስራት ስላበቃው ምክንያት የጸጥታ ሰዎች ነግረውት እንደሆነ የተጠየቀው ገጣሚ በላይ በቀለ ወያም ስለ ምርመራው ብዙም ማውራት እንደማይችል ተናግሯል። የራሳቸውን ጥያቄ ጠይቀውኛል፣ እኔም መልስ ነው የምለው መልሼላቸዋለሁ ሲል የተናገረው ገጣሚው በስተመጨረሻ በማያውቀው ሁኔታ ሰኞ ምሽት 4 ሰዓት አካባቢም ፊቱን ጭንብል በማልበስ በመኪና ወስደው ገላን በሚባል አካባቢ በማውረድ ፊትህን ሳትዞር ቀጥ ብለህ ሂድ ከሚል ትዕዛዝ ጋር እንደለቀቁት አስረድቷል። ሕግና መንግስት ባለበት ሀገር ሰውን አፍኖ ፊትን ሸፍኖ ባዶ ክፍል ውስጥ ለሳምንት ማስቀመጥ ተገቢ አይደለም ሲል የተናገረው በላይ
ከእስር ከተፈታ በኋላ ቢረጋጉም ቤተሰቦቹ፣ ወዳጅ ዘመዶቹም በከባድ ጭንቀትና ሐዘን ውስጥ መቆየታቸውንም አመልክቷል። ገጣሚ በላይ በተለይ መንግስትን በሚሸነቁጡና ወቅታዊ አጀንዳዎች ላይ ጠንካራ ትችት በሚያቀርብ የግጥም መድብሎቹ ይታወቃል። በማኅበራዊ አንቂነቱ በህልውናው ዘመቻው ወቅት በግንባር ለሚፋለሙ የኢትዮጵያ ኃይሎች እርዳታ በማስተባበር የሚታወቀው ገጣሚው በስልጣን ላይ ያለውን መንግስት ጨምሮ በበርካታ ጉዳዮች ላይ ተቺ ግጥሞችን ሲጽፍ መቆየቱ አይዘነጋም። ፖሊስ ኮሚሽነሩ ጋዜጠኛ ተመስገን ደሳለኝ እስካሁን ከእስር ለምን እንዳልተፈታ እንዲያስረዱ ትዕዛዝ ሰጠም። ረቡዕ ሰኔ 29 ቀን 2014 ዓ.ም የፌዴራል ከፍተኛው ፍርድ ቤት አንደኛ የጸረ ሽብር ጉዳዮች ችሎት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር የሆኑት ሐሰን አርጋው በጋዜጠኛ ተመስገን ደሳለኝ ጉዳይ ላይ የፍርድ ቤት ትዕዛዝ እንዲፈጽሙ ወይም ያልተፈጸመበት ምክንያት ካለ ቀርበው እንዲያስረዱ ትዕዛዝ ሰጠም። ፍርድ ቤቱ ጋዜጠኛ ተመስገን ደሳለኝ በ100 ሺህ ብር የዋስትና ገንዘብ ከእስር እንዲፈታ ሰኔ 27 ቀን 2014 ዓ.ም ትዕዛዝ መስጠቱ የሚታወስ ነው። ሆኖም ትዕዛዙን እንዲፈጸም በፍርድ ቤት የታዘዘው የአዲስ አበባ ፖሊስ ኮሚሽን ኃላፊዎቹ የሉም በማለት ጋዜጠኛ ተመስገንን በሕገወጥ መንገድ አስሮ እንደሚገኝ ወንድሙ ታሪኩ ደሳለኝ ገልጿል። የጋዜጠኛ ተመስገን ደሳለኝ ጠበቃ ሄኖክ አክሊሉ የፌዴራል ከፍተኛው ፍርድ ቤት ትዕዛዝ አለመፈጸሙን አስመልክቶ በትላንትናው ቀን ያቀረቡትን አቤቱታም ችሎቱ በዛሬው ዕለት ሰኔ 29 ቀን 2014 ዓ.ም መርምሮ ትዕዛዝ ሰጥቷል። አቤቱታውን የተመለከተው የፌዴራል ከፍተኛ ፍርድ ቤት የጸረ ሽብር ጉዳዮች ችሎት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሐሰን አርጋው የፍርድ ቤት ትዕዛዝ እንዲፈጽሙ ወይንም ያልተፈጸመበት ምክንያት ካለ ቀርበው እንዲያስረዱ ለነገ ሰኔ 30 ቀን 2014 ዓ.ም ከሰዓት 8 ሰዓት ቀጠሮ ሰጥቷል። ውድ አድማጭ ተመልካቾች የሰዓቱ ዜናዎች የሰማችኋቸውን ይመስላሉ። መልካም ጊዜም